ነዝረው ማን ነው የሚለውን እንዴት እንደሚሳደብ እዩ ሁላችሁ ዝም ብላችሁ ማለት ነው። ኦኬ ወሎ ቤት አማራ የአማራ መነሻ እምብርት ነው። አማራ ሳይንት አሁን እናት ልጅ ማን ነው ልጅ ለእናት ምጥ አስተማራቻት እያልክ ነው። ይህ ትክክል አይደለም። ኦኬ ወላሂ ማርያምን ብሎ የሚኖር ኦኬ የደረሳውም የጳጳሱም የኡስታዙም የቄሱም የሸሁም የውበት መለኪያ ጥግ የሆነችው ወሎ ቤት አማራ የበቀለችው መዲ ፋኖ ወይም እልከኛው 4 ዓመት ከዚህ አብረውኝ የኖሩ የስጦታዎቹን ስጦታ ጥግ ምናልባት ነገ ሳገባ ልደሰት ይሆናል። ከዛ በላይ ደስታዬ ስተሰማኝ ንጉሶች የሚሸለሙትን ሽልማት አበረከተችልኝ ነው እያልኩ ያለ። የቅማንት ዲቃላ ኮንክ የከፋሃል፣ በጣም ነው የሚከፋ። ያገው ዲቃላ ኮንክ በጣም ነው የሚከፋ፣ ያመሃል። የበታችነት ስሜት የሚያሰቃይ ከሆነ እርር ነው የምትል ድብቅ ንበር። ይኸው ነው። ምን አሰቃየህ? ምን ሌላ ኮሜንት አስኬደ? ለምን ስቃይ ውስጥ ትገባለህ? አሁን ደስታዬን እያጣጣምኩ ነው። ከዚህ በላይ ደስታ የለኝም። አንተ ያቃጠለ ወሎ ቤት አማራ ተወላጅ የሆነችው መዲ እልከኛዋ መዲና ይህን ስጦታ ስለሰጠችኝ እያስተዋወቅኩላት ደስታዬን እየገለጽኩ ስለሆነ ነው ያቃጠለ። በእምነት በኩል ደግሞ ይህ ማንኛውም ማድረግ ይችላል። ማንኛውም ሰው ማድረግ ይችላል። በዘንባባ ነው የተሰራው። እና ይሄ ነው እና አትቃጠል። ጀግንነት ልጥራል እንዴና የዑለማውም የኡስታዙም የደረሳውም የጳጳሱም የቄሱም የሸሁም ልጆች ነን። የውበት ጥግ ደግሞ በዛ ላይ ተግባባን። ኩርንችት ቻለው አቶ ኩርንችት